ሰላም እንዴት ናችሁ? ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት ቤታችን ውስጥ ባሉ ግብአቶች አቅራቢያችን ባለው ግብአቶች ሊፕ ግሎስ እንሰራለን። ስለዚህ ዛሬ የምንጠቀመው በአበባ፣ በኮኮናት፣ በቀይ ስርና በቫዝሊን አድርገን የምንሰራው ነው። ሁለት አይነት አሰራር ነው ይዤላችሁ የመጣሁት። በመጀመሪያ በአበባው እንሰራለን። ይህ የምታዩት አበባ በአቅራቢያዬ ያለ አበባ ነው የተጠቀምኩት። ስለዚህ እንዴት አድርገን እንሰራለን አብረን የምናየው ነው። ከኮኮናት ጋር አድርጌ ነው ይህን የምሰራ የመጀመሪያው ማለት ነው። ቫዝሊንም ያስፈልገናል ሁለት አይነት ስለምንሰራ፣ እንደዚህ አይነት ደግሞ ንጹህ እቃ ያስፈልገናል ማለት ነው ይሄን ለመስራት። ስለዚህ በመጀመሪያ በአበባው እንሰራለን ማለት ነው። ስለዚህ ይሄኛው አቅራቢያችን የምናገኘው ነው። ሁሉንም እነዚህ ግብአቶች እኛ አቅራቢያ ልናገኛቸው በቀላሉ የምንችላቸው ናቸው። ስለዚህ ወደ መጀመሪያው አሰራር ወደ አበባው እንገባለን። አበባው የተወሰነ ቅጠል ያስፈልገናል። ይኸው እንደዚህ የተወሰነ አድርጌያለሁ። ይህንን ለቅለቅ አቧራ ሊኖረው ስለሚችል ለቅለቅ እናደርገዋለን ማለት ነው። ለቅለቅ አድርገን ደግሞ በጨርቅ ነገር እናደርቀዋለን። ውሃውን አጥፍፈን ልክ እንደዚህ በዚህ መልኩ ማለት ነው። አጥፍፌዋለሁ። እዚህ ጋር ጨርቁ ላይ ዘርግቼ አደርቀዋለሁ። አድርቄ ደግሞ ይሄ በቡና መውቀጫ ነው የሚመቸው፣ በማሽን አይመችም። ስለዚህ በቡና መውቀጫ አድርጌ እወቅጠዋለሁ ማለት ነው። ወቅጬ እሰራዋለሁ። ስለዚህ መጀመሪያ ልክ እንደዚህ አድርገን በጨርቁ እናደርቀዋለን። ይኸው አሁን ጠፈፍ አድርጌ አድርጌዋለሁ። አሁን በቡና መውቀጫ አድርጌ ወቅጠዋለሁ፣ አደቀዋለሁ ማለት ነው። ያው በዚህ መልኩ አርቅቄዋለሁ። ያው ልክ እንደዚህ አሁን እንደምታዩት ድርቅ ብሏል። ምንም አይነት ውሃ የለውም። እንደዚህ ነው መሆን ያለበት፣ ውሃ መያዝ የለበትም። ስለዚህ ይሄን አድርገን አሁን ኮኮናት እንጨምርበታለን ማለት ነው። በኮኮናት አድርገን ነው ዛሬ የምንሰራው። ቆንጆ ነው። እናንተ ሞክሩት። ውድ ቤተሰቦቼ የምታበረታቱኝ በጣም ነው የማመሰግነው። ከጠበቅኩት በላይ ነው ሁሉም ነገር። የእናንተ ሞራል እየሰጣችሁኝ የበለጠ እንድሰራ እያደረጋችሁኝ ስለሆነ በጣም አመሰግናለሁ። እኔም በምችለው መጠን አዳዲስ ነገሮችን ይዤ ለመምጣት እሞክራለሁ። ይህን ቪዲዮ እያያችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰቡን እላለሁ። እዚህ ጋር ኮኮናት ኦይል ጨምሬበታለሁ፣ ግን እንደምታዩት አነስ ብሏል። ስለዚህ በእንደዚህ አይነት እቃ አድርገን ተጨማሪ ደግሞ ኮኮናት ኦይል እንጨምርበታለን። በእንደዚህ አይነት እቃ አድርገን ትንሽ እሳት ላይ ሞቅ ማለት ስላለበት እንደዛ አድርገን እንሰራለን። ይሄው ትንሽ ደረቅ ብሏል። የተወሰነ ኮኮናት ጨምርበታለሁ፣ ምክንያቱም እንደምንፈልገውን ያህል ከዚህ የምንፈልገውን ግብአት ለማግኘት። ስለዚህ አሁን የተወሰነ ደቂቃ ደግሞ እሳት ላይ ሞቅ እናደርገዋለን፣ በደንብ የምንፈልገውን ግብአት ለማግኘት። እንደዚህ በፈላ ውሃ ላይ በእንደዚህ አይነት እቃ አድርገን ከ5 እስከ 10 ደቂቃ እሳት ላይ እናቆየዋለን። ልክ በዚህ መልኩ ማለት ነው። በደንብ የምንፈልገውን ያህል ግብአት ይዞልን እንዲወጣ አሁን ይሄው ወጥቶልኛል። በእንደዚህ አይነት እቃ አድርጌ አጠለዋለሁ ማለት ነው ቀዝቀዝ ሲል። ስለዚህ ይሄው ቀዝቀዝ ብሎልኛል። ከለሩ ልክ እንደምታዩት ቆንጆ ሆኗል። ይሄንን አሁን እናጠለዋለን በዚህ ማጥለያ። ግን ያው ያያችሁት ቅጠል ይችን ታህል ብቻ ነው የሆነችልኝ፣ ምክንያቱም ብዙ ልንሰራ ከሆነ ብዙ ያስፈልገናል ማለት ነው። ግን ማንኛውም አዲስ ነገር ስንሞክር አነስ ባለ ነገር ሰርተን ከዛ ደግሞ እጃችን ላይ፣ ምክንያቱም ለአንዱ የተስማማው ለአንዱ ላይ ስማማው ስለሚችል ሁልጊዜ እንደምናገረው አዲስ ነገር ስንሞክር መጀመሪያ እጃችን ላይ አድርገን የመቆጥቆጥ ባህሪ ካለው ማቆም፣ ምንም አይለን ደግሞ ከሆነ መጠቀምና መጨመርም እንችላለን። ይሄው ትንሽ አረጋልኝም ኮኮናቱ እንዲያርገዋለሁ። የፍሪጅ በር ላይ አስቀምጠን ረጋ ሲል መጠቀም እንችላለን። ሞክሩት። ቪዲዮንም ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። ወደ ሁለተኛው ደግሞ አሰራር እንገባለን። እዚህ ጋር ደግሞ ቀይ ስር ነው የተጠቀምኩት። ይሄ አሁን ብዙ ይወጣዋል፣ ምክንያቱም ተለቅ ያለ ቀይ ስር ነው። እናንተ ያው አነስ ያለ ማርጋችሁ መሞከር ይቻላል። ያው እኔ ፈቀፈቅ ነው ቀይ ስር ብዙ ውሃ አለው።
ስለዚህ ይሄ ደግሞ በጣም ቆንጆ ነው፣ ያምራል። የሚያምር ከለር ነው የሚሆነው። እዚህ ጋር ግን የምንጠቀመው ኮኮናንትም ባዝሊንም ነው። በሁለቱ አድርገን ነው። አሁን በደንብ አድርገን እንጨምቀዋለን ውሃው ስለሚያስፈልገን። ያው እንደዚህ አድርጋችሁ በእንደዚህ አይነት አድርጋችሁ ቤት ውስጥ መስራት ትችላላችሁ። እነዚህ ግብአቶች የምናውቃቸው፣ ቀይ ስር በምግብነት የምንጠቀመው ለኛ የሚጠቅም ነው። ስለዚህ ለከንፈራችን ደግሞ ብንጠቀምበት ከንፈራችን ለስላሳና ከለሩም ያማረ እንዲሆን ያደርግልናል። ስለዚህ ቤታችን በቀላሉ እንዲያርገን ሰርተን መጠቀም እንችላለን፣ በተለያየ ከለሮች አድርገን ማለት ነው። ይኸው ይሄን ያልወጥቶልኛል። ይሄንን ደግሞ ከ5 እስከ 10 ደቂቃ ይሄንም እሳት ላይ ሞቅ እናደርገዋለን ማለት ነው። ለዚህ እሳት ላይ ግን ስንጠቀም ለሰስ ባለ በጣም ባልጋለ አድርገን ነው የምናደርገው፣ ምክንያቱም እንዳያቃጥልብን። ፓወሩ ቀነስ አድርገን እያማሰልን ትንሽ ወፈር እንዲልልን አድርገን እሳት ላይ እናቆየዋለን። ይሄው እንዲህ አድርጌ ትንሽ ሞቅ እንዲል እያደረኩት ነው። ከ5 እስከ 10 ደቂቃ ማቆየት እንችላለን። ትንሽ ወፈር ሲል አቀዝቅዘን ደግሞ መጠቀም እንችላለን። ሞክሩት። ቪዲዮንም ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። አስተያየታችሁንም ጻፉልኝ። በጣም ለኔ ገንቢ ስለሆነ እናንተ አስተያየት የተሻለ ስራ እንድሰራ ስለሚያደርገኝ። ይሄው አሁን እየደረሰልን ነው። በዚህ መልኩ አድርጋችሁ ከሰራችሁ በኋላ ቀዝቀዝ ሲል መጠቀም ይቻላል። ይሄው እየደረሰልን ነው። አሁን ግን በጣም ኃይለኛ እሳት ካለው ግን ያቃጥልብናል። ይሄው ትንሽ ወፈር ብሎልኛል። ይሄን ነበር እኔ የምፈልገው። ከለሩን ቆንጆ ነው። እዚህ ጋር ከለሩንም አውጥቶልኛል። አሁን እዚህ ጋር ኮኮናንትና ባዝሊን ጨምሬ ቆንጆ ሊፕ ግሎስ እንሰራለን ማለት ነው በቤት ውስጥ። ስለዚህ ይሄንን አድርገን ቤታችን መጠቀም እንችላለን። ይሄ ባዝሊንም አድርገን ሞይስቸራይዝድ ነው ለከንፈራችን። ከለሩን ቆንጆ የሆነ ከለር ነው የምንሰራው። እዚህ ጋር ያምራል። ሁልጊዜ መጠቀም የምንችለው ነገር ነው። ስለዚህ አሁን የተወሰነ ኮኮናንት እንጨምርበታለን። ስለዚህ ኮኮናንት ጨምረን እንሰራለን ማለት ነው። የተወሰነ ኮኮናንት ጨምሬበታለሁ። አሁን ደግሞ ባዝሊን እንጨምርበታለን ትንሽ ቀዝቀዝ ሲል ማለት ነው። ከዛ ያንን በአንድ ላይ ማደባለቅ ነው። እንደምታዩት ቪዲዮንም እስከ መጨረሻ ተከታተሉ። ይሄው ባዝሊን ደግሞ ቤታችሁ ያለው ማንኛውም ለእናንተ የሚስማማ የምትጠቀሙበትን ባዝሊን መጠቀም ትችላላችሁ። ስለዚህ ያው ባዝሊን ጨምርበታለሁ የሚበቃኝን ያህል ወፈር ብሎ ቆንጆ እስከሚሆንልኝ ድረስ የሚበቃኝን ያህል ባዝሊን እዚህ ጋር ጨምሬበታለሁ። ይሄንን ቀስ አድርጌ አዋህደዋለሁ በደንብ ከለሩ እስከሚመጣ እስከሚዋሃድ ድረስ ቀስ ብላችሁ እንደዚህ ከለሩ በጣም ያማረና ቆንጆ ከለር ነው የሚሆንላችሁ እየተዋሃደ ሲመጣ። ስለዚህ እንደዚህ አድርጋችሁ ውድ ቤተሰቦቼ ቤታችሁ ሰርታችሁ መጠቀም ትችላላችሁ። ይሄን ይመስላል የዛሬ ስራችን። ይሄው ተደባልቆ ቆንጆ ከለር ይዞልናል። ስለዚህ በእንደዚህ አይነት እቃ አድርገን ገልብጠን እንጠቀማለን። ይህንን አይነት ንጹህ እቃ ቤታችን ያለ እቃ አድርገን በእንዲህ መልኩ ገልብጠን መጠቀምና መስራት እንችላለን። ያው እንደዚህ አይነት እቃ ላይ ገልብጫዋለሁ። እንደምታዩት በጣም ቆንጆ ሆኗል። ከለሩን ይዞልኛል። በጣም ያምራል። ከንፈራችንም ያለሰልስልናል። ከለሩም ያማረ እንዲሆን የሚያደርግልን ነው። ይሄ አሁን የሰራነው እንደምታዩት ሆኗል። አሁን ትንሽ የፍሪጁ በር ላይ እናስቀምጠዋለን የተወሰነ ደቂቃ ደረቅ እንዲልልን ስንጠቀመው ምቹ እንዲሆን ማለት ነው። የተወሰነ እንደዚህ ከድነን የፍሪጅ በር ላይ እናስቀምጣለን። ያው ተመልሼ መጥቻለሁ። አሁን ትንሽ መጠጥ ብሎልናል። አሁን ልንጠቀምበት ደርሷል ማለት ነው። ስለዚህ ያው እንዲያርጋችሁ መጠቀም ትችላላችሁ። በቀጣይ በሌላ ቪዲዮ እመጣለሁ። አመሰግናለሁ።